የግጥም ሙያዊ ቃላቶች እያልን የምንጠራቸው አንደኛ ሆሄ። ሆሄ ምንድን ነው ስንል ግጥም ውስጥ ያለው ፊደል ነው። ከሆሄ ነው የምንጀምረው። ስለዚህ ሆሄ የግጥሙ ውስጥ ያሉት ፊደላቶች ሆሄ ተብለው ይጠራሉ። ሆሄ ለምንድን ነው ለብቻው ሆሄ የሚለው ነገር የመጣው በሙያዊ ቃላት ደረጃ የታየው የሚለውን በኋላ መጨረሻ ላይ ወይም አራተኛ ላይ በምናየው የግጥም አቆጣጠር ላይ የምንዳስስ ይሆናል። ሁለተኛም ሀረግ ነው። እነዚህ የማነሳቸው ነገሮች በነገራችን ላይ በተለይ 8ኛ ክፍል ወይ 6ኛ ክፍል ላይ ያላችሁ ተማሪዎች ካላችሁ በደንብ እንድትከታተሉ ጋብዛችኋለሁ። ምክንያቱም ለምንድነው አብዛኛው ሚኒስትሪ ጥያቄዎች ላይ ስለሚመጡ ወይም የሚነሱ ሀሳቦች ስለሆኑ ስለ ግጥም አንስቶ ሙያዊ ቃላቶችን የማያነሳ ምን የለም ጥያቄዎች ወይም የሚኒስትሪ ጥያቄዎች የሉም። እነዚህ ነገሮች በጥሞና ተከታተሉ። ሀረግ ምንድን ነው ስንል የስንኝ እኩሌታ ነው፣ ወይም በአንድ ትንፋሽ የምናነበው ትንሽ እረፍት የምንወስድበት ቦታ ምን ተብሎ ይጠራል? ሀረግ ተብሎ ይጠራል። ሀረግ ተብሎ ይጠራል። ሶስተኛ ስንኝ ነው። ቀደም ሀረግን የስንኝ እኩሌታ ነው ብለናል። የስንኝ ግማሽ ነው ብለናል። ለሁለት የምንከፍል ወይም እረፍት የምንወስድበት ሙሉውን ደግሞ አንድ ሙሉ መስመር ደግሞ ምን ተብሎ ይጠራል ማለት ነው? ስንኝ ተብሎ ይጠራል ማለት ነው። ስንኝ ተብሎ ይጠራል። ግልጽ ነው። ጥያቄ ካላችሁ ጻፉልኝ። እሺ፣ ሶስተኛ ስንኝ ብለናል። አራተኛ ቤት ነው። ቤትን በምናይበት ሰዓት ቤት ውስጥ የምናገኛቸው ወደ 7 የሚጠጉ ከቤት ጋር የሚገናኙ ነገሮች አሉ። ቤት በራሱ ምንድን ነው ስንል በስንኞች መጨረሻ ላይ ያለ ሆሄ ወይም ቃል ምን ተብሎ ይጠራል? ቤት ተብሎ ይጠራል ማለት ነው። ቤት ተብሎ ይጠራል። ስለዚህ ቤትን በምናይበት ሰዓት 4 ቦታ ላይ ከፍለን እናያለን። አንደኛ ቤት መታ ነው። ሁለተኛ ቤት ደፋ፣ 3 ቤት ገጠመ፣ 4 ቤት ፈረሰ ናቸው። እነዚህ 4ቱ የቤት ክፍሎች ናቸው። ቤት ስንል መጨረሻ ላይ ያለ ቃል ወይም ሆሄ ነው ብለናል። በስንኙ መጨረሻ ላይ ያለ ቃል ወይም ሆሄ ነው። ይህንን በምሳሌ የምናይበትን ቪዲዮ እሰራላችኋለሁ፣ ወይም ምሳሌዎችን አስቀምጠን እያንዳንዱን ምንድነው የግጥም ሙያዊ ቃላቶችን ሆሄ ይሄ ነው፣ ሀረግ ይሄ ነው፣ ስንኝ ይሄ ነው የሚሉትን እናያለን። በዚህኛው ቪዲዮ ምንነታቸውን ብቻ ነኝ፣ ምክንያቱም ስለማይደርስልን ካለው ጊዜ አንጻር ስለማይሆን ነው፣ ወይም ቪዲዮ እንዳይበዛባችሁ እንዳይረዝም ነው። ቤት መታ ስንል ምን ማለታችን ነው? አንድ ስንኝ በሀሳብ ተሳክቶ አለቀ ማለታችን ነው። ቤት መታ፣ ያ ማለት አንዱ ስንኝ በሀሳብ ተሳክቶ የሚያልቀው ምን ሲሆን ነው? ለመጀመሪያው ስንኝ ሀሳቡን የሚያግዝ ስንኝ ሲመሰረትለት ብቻ ነው። ያ ማለት አንድ ስንኝ ብቻውን ምን አይሆንም? ግጥም አይሆንም። ስለዚህ ግጥም ለመባል በትንሹ ባለ መንቶ ስንኝ መሆን መቻል አለበት፣ ወይም መንቶ ስንኝ መሆን አለበት፣ ባለ 2 ስንኝ መሆን መቻል አለበት በትንሹ ግጥም ነው ለመባል። ስለዚህ ቤት መታም የምንለው ሁለተኛ ስንኝ ሲዘጋጅለት ነው ማለት ነው። ለምሳሌ 6 የሚል ቃል በግጥም ውስጥ ቢኖር 6 የሚሉት ሁሉም ፊደላት በሳዲስ ያለቁ ናቸው። ስለዚህ ከዚህ ውስጥ የምንወስደው ቀለም 2 ይሆናል ማለት ነው። 6 4 ነው አይደል? በ4 ሳዲስ ፊደላቶች ነው የተዋቀረው። ስለዚህ የመጀመሪያ ፊደል ሳዲስ ይወሰዳል ተባብለናል። ስለዚህ የመጀመሪያውን ስን እንወስዳለን።
ቀጥሎ ደግሞ ሶስቱ ተከታትለው መጥተዋል። ሶስቱ ተከታትለው ስለመጡ ከሶስቱ አንዱን ወይም ተረግጦ የተነበበውን ስድስት ስድስት። ስለዚህ የትኛው ነው ይበልጥ ተረግጦ የሚነበበው? ድ ይሆናል ማለት ነው። ዲ ይሆናል። ወይም ካልሆነ ትን የመጨረሻውንም በመውሰድ ት የምለው ቃል ይበልጥ እንዲረገጥ የሚያደርግ ከሆነ የግጥሙ ባህሪ ስድስት ብሎ የሚጨርስ ከሆነ ወይም እንዲሰማ የሚያደርገው ትን ከሆነ ድ ነዛሪነት ባህሪ በባህሪው ነዛሪነት ባህሪ ስላለው ነው እንዲሰማ የሚያደርገው። ከዛ አንጻር የመጨረሻው ፊደል ተረግጦ እንዲነበብም ስለሚያደርግ በዛው መሰረት ማን እንወስዳለን? ስና ትን እንወስዳለን ማለት ነው። ግልጽ ነው? እሺ። ቤት መምቻ ሆሄና ቤት መምቻ ቃል የሚባሉ አሉ። ስለዚህ መጀመሪያ ላይ ያለውን ነው የመጀመሪያውን መስመር ነው እንግዲህ ቤት መታ የምንለው። ቤት መታ የምንለው የመጀመሪያው መስመር ነው። ስለዚህ የመጀመሪያው መስመር ላይ የመጀመሪያው ስንኝ ላይ የመጀመሪያው መስመር ስላችሁ ደግሞ እሱም ነገር ራሱን የቻለ እንትን ይፈልጋል፣ ማብራሪያ ይፈልጋል። የመጀመሪያው ሲባል የመጀመሪያ ከላይ ያለችው ብቻ ናት ብላችሁ እንዳትወስዱ። ምንድነው ሀሳቡ ያለቀበት አንጓ ወይም አርኬ አለ። በየአንጓ ወይም በየአርኬው ላይ የመጀመሪያዎች ስንኞች ወይም ከመጨረሻው ስንኝ አሁን ለምሳሌ 3 ወይም 4 ስንኝ ያለው ከሆነ አራተኛው ምን ይሆናል? ቤት መድፊያ ይሆናል። ሶስቱ ግን ቤት መታ ናቸው ማለት ነው። ሶስቱ ቤት መታ ናቸው። ግልጽ ነው? እሺ። ስለዚህ በመጀመሪያ ስንኝ ላይ ያለ በቤት መታ ስንኝ ላይ ያለ የመጨረሻ ሆሄ ቤት መምቻ ሆሄ ይባላል። ቤት መምቻ ቃል የሚባለውም የመጨረሻው ቃል ነው ማለት ነው። የመጨረሻው ቃል ቤት መምቻ ቃል ተብሎ ይጠራል። እሺ፣ ሌላው ቤት ደፋ ነው። ቤት ደፋ ላይ እንደነገርኳችሁ በተመሳሳይ ሆሄ ወይም ቃል የሚጨርሱ ስንኞች የመጨረሻ ስንኝ በተመሳሳይ ሆሄ ወይም ቃል የሚጨርሱ ስንኞች ነው ያልኩት። ስንኞቹ ሉ ካለ ሉ ሉ ሉ ሉ ሉ ሉ ብሎ ከጨረሰ፣ ሄ ካለ ሄ ሄ ሄ ሄ ሄ ብሎ ከጨረሰ፣ ራ ካለ ራ ራ ራ ራ ብሎ ከጨረሰ፣ እነዚህ በተመሳሳይ ስንኞች የሚጨርሱ የመጨረሻ ስንኝ ምን የመጨረሻ ስንኝ ቤት መድፊያ ይባላል ማለት ነው። ቤት ደፋ የምንለው ያንን ነው። ስለዚህ የአጋዥ ስንኝ ነው ማለት ነው። መጨረሻ ላይ ያለውን የምንወስደው ቤት መድፊያ ሆሄና ቤት መድፊያ ቃልም ቅድም ከላይ ቤት መታ ላይ እንዳየ ነው። እነዚህ የመጨረሻው የጨረሱ ስንኞች የመጨረሻው ስንኝ ወይም የመጨረሻው ቃል ወይም ሆሄ ቤት መድፊያ ሆሄ ወይም ቃል ተብሎ ይጠራሉ ማለት ነው። ግልጽ ነው? ጻፉልኝ፣ ኮመንት ላይ ሀሳባችሁን አስቀምጡልኝ። ሌላው ቤት ገጠመ ነው። ቤት ገጠመ ማለት በግጥም ውስጥ ቤት ገጠመ ማለት የቤት መምቻውና መድፊያው ወይም የመጀመሪያው ስንኝና ሁለተኛው ስንኝ በተመሳሳይ ግስ ክፍል ቃል ሲጨርሱ፣ ለምሳሌ በተመሳሳይ ግስ ክፍል ቃል በተመሳሳይ የግስ ክፍል ቃል ሲጨርሱ ቤት ገጠመ ይባላል። ያ ማለት በላ ብሎ በበላ ያሉት የሚጨርስ ከሆነ፣ ይበላሉ ካለ በሉ ብሎ ይበላሉ፣ ብቻ የግስ ክፍሉ መሰረት አድርጎ በተመሳሳይ የግስ ክፍል የሚያልቅ ከሆነ፣ ሰጠ ብሎ ተሰጣጡ የሚል ከሆነ፣ ጨረሰ ብሎ ሲጨርሱ ካለ ወዘተ
ወዘተ። ስለዚህ በእንደዚህ አይነት መልኩ ቤት ገጠመ የሚለውን እንወስዳለን። ቤት ፈረሰ የሚባለው ቤት መምቻውና መድፊያው ቃል ወይም ሆሄ በተመሳሳይ ሆሄ ሳይጨርሱ ሲቀር ዜማው አንድ አይነት ነው። በዛው ልክ ቤት አመታቱን ትክክል ነው፣ ቤት ይመታል። ነገር ግን ምንድነው ልዩነቱ? በተመሳሳይ ሆሄ አይደለም የጨረሱት። ሉ ካለ ሉ ብሎ መጨረስ አለበት ተባብለናል። ይሄ ቤት መታን ይላል። ቤት ፈረሰ ሲሆን ግን ዜማው አንድ አይነት ነው የሚሆነው። ሉ ብሎ ሩ ብሎ ከጨረሰ እዚህ ላይ ሁለቱም ጋር ያለው ኡኡ ነው አይደለም። ገዛ ብሎ በራ ብሎ ከጨረሰ ዛራ፣ በሉ ብሎ ፈሩ ብሎ ከጨረሰ ወዘተ። በእንደዚህ አይነት መልኩ የሚጨርስ ከሆነ ቤት ፈረሰ የሚለውን የግጥም ሙያዊ ቃል ያሳያል ማለት ነው። ሌላው አምስተኛ ላይ የምናገኘው ማነው? እዚህ ጋ አንጓ ወይም አርኬ። አንጓ ወይም አርኬ የሚባለውን የምናየው ይሆናል። አንጓ ወይም አርኬ ማለት በተመሳሳይ ሆሄ የጨረሱ ስንኞች ስብስብ። የምኖች ስብስብ? የስንኞች ስብስብ። ስንኝ ማለት እንግዲህ አንድ ሀሳብ ምን ሲል ነው ብለናል? የግጥሙ አንድ ሙሉ መስመር ነው ብለናል አይደለ? የግጥሙ አንድ ሙሉ መስመር 1 2 3 4 እያልን 4 በተመሳሳይ ሀሳብ የጨረሱ ሊሆኑ ይችላሉ። 4 ስንኞች፣ 5 ስንኞች፣ 6 ስንኞችም 2 ስንኝም ሊሆን ይችላል። በትንሹ 2 መሆን አለበት ተባብለናል። ስለዚህ እነዚህ ያለቁበት የተቋጨበት ቦታ ስለ አንድ ሀሳብ የሚያወሩ ስንኞች ስብስብ ከሆነ በግጥም ውስጥ እነዚህን ስንኞች አንድ አይነት ናቸው የሚሉትን ለማወቅ 5 መንገድ አንጓን የምንለይባቸው መለያዎች አሉ። እነዚህንም በምሳሌ የምናያቸው ይሆናል። አንዳንድ ገጣሚያን ከ5ቱ 2ቱን በጥምረት ሲጠቀሙ ሊታዩ ይችላል ይላል። እሺ እነዚህን አንድ በአንድ የምናያቸው ይሆናል። ከዛ ውስጥ ግን አንዱ ምንድነው? በ4 ነጥብ ያልቃል፣ በ4 ነጥብ ይጨርሳል። አንድ ሁለተኛ ደግሞ አንድ መስመር እየዘለሉ ይሄዳሉ። 3 ድርብ ሰረዝ ይጠቀማሉ። ድርብ ሰረዝን በመጠቀም 4ኛ የረድፍ ምልክትን በመጠቀም ረድፍ ወይም ስታር የምትመስል ስርዓተ ነጥብ ናት። እሱን በመጠቀም እና 5ኛ ላይ ደግሞ ምንድነው? እነዚህ ሁሉም ነገሮች ካልሆኑ ደግሞ ወደኋላ ተመልሰን እያንዳንዱን ስንኝ በማንበብ ስለ አንዱ ርዕሰ ጉዳይ የሚያወራ የትኛው ነው የሚለውን በራሳችን ምድብ የምናስቀምጥበትን ሂደት ወደ ማየት የምንገባ ይሆናል ማለት። ስለዚህ በእንደዚህ አይነት መልኩ የግጥምን አንጓ ወይም አርኬ መለየት ይቻላል ማለት። ስለ አንድ ርዕሰ ጉዳይ ነው ወይ የሚያወራው የሚለውን የሚያጠነጥነው የሚለውን የምናይበት ይሆናል። 5ኛ ላይ 6ኛ ላይ የምናየው 6ኛ ነው። 6ኛ ላይ የምናየው ምት ነው። ምት ምንድን ነው ስንል ተመሳሳይ ቀለማትን ወይም ሆሄያትን በተመሳሳይ ጊዜ በተወሰነ ጊዜ መጥራት ነው። ተመሳሳይ ሆሄያትን ያ ማለት ምት እንዲፈጥር፣ ምቱ ደግሞ ምንን ይፈጥርልናል? ምጣኔውን ወይም ዜማውን ይፈጥርልናል ማለት ነው። ዜማውን ይፈጥርልናል። ምጣኔ ምንድን ነው ስንል ደግሞ 7ኛ ላይ የምናየው ምጣኔ ነው። ምጣኔ በሀረግና በስንኝ ውስጥ ያሉትን ቀለማትን መጠን የምንለካበት ልኬት ነው። ስለዚህ ከመጠኑ ያለፈ ከሆነ ምጣኔው ልክ ካልሆነ ቀለሙ አንዱ በዝቶ አንዱ የሚያንስ ከሆነ በዛው ልክ
አነባበባችን ወይም ዜማው እንዲቀየር ያደርጋል ማለት ነው። ምትና ምጣኔ የተስተካከለ ከሆነ ዜማው ውብ በሆነ መልኩ ይቀርብልናል። ቅድም ግጥም ዜማዊ ነው ብለናል። ግጥም ሲነበብ የራሱ የሆነ ዜማ አለው ብለናል። ስለዚህ አንዱ ባህሪ ዜማዊነት ነው። ዜማዊነት እንዲኖር ግን ምን ያስፈልጋል ማለት ነው? ምትና ምጣኔ የግዴታ ይኖራል። ዜማ ምንድን ነው? 8ኛ ላይ የምናየው ዜማ ነው። ዜማ የግጥም ባህሪ ዜማዊ ነው ይላል። በመሆኑም ሲነበብ እንደ አንባቢው ቢለያይም ከስድ ወይም ዝርው ጽሑፍ የሚለይበት የግል ባህሪው ነው ዜማዊነት። ይህ የሚሆነው ምትና ምጣኔ በአንድነት በስብጥር በመገኘታቸው ነው ማለት ነው። ስለዚህ ዜማ እንዲኖር ምን ያስፈልጋል ማለት ነው? ምት እና ምጣኔ የግድ ያስፈልጋሉ ማለት ነው። ዜማ እንዲኖር የሚያደርገው ምንድን ነው? ቀለማት በተመሳሳይ ወይም በተወሰነ ጊዜ በአግባቡ ከተጠሩና ቀለማቱ ልኬቱ፣ ሀረጉ ወይም የስንኙ እኩል ከሆኑ ማንም ቢያነበው የፈለገ ሰው ቢያነብ ዜማው ይኖራል ማለት ነው። የፈለገ ሰው አሁን ለአንድ መንገደኛ አምጥታችሁ ብትሰጡ አንድን ግጥም ሲያነብ ዝርው ጽሑፍ እንደሚያነብ አድርጎ አይደለም የሚያነበው። ምክንያቱም ምትና ምጣኔው ምን ያደርገዋል ማለት ነው? ዜማውን እንዲፈጥር ያስገድዱታል ማለት ነው፣ በአግባቡ የተሰደረ ከሆነ። በመሆኑም ለዜማ መሰረቶቹ ማና ማን ናቸው ማለት ነው? ምትና ምጣኔ ናቸው ማለት ነው። ስለዚህ ዜማው እንዲፈጠር ምን ያስፈልጋል? ምትና ምጣኔ የግዴታ አስፈላጊ ናቸው ማለት ነው። በመጨረሻ የምናየው ቀለም ነው። ቀለም ላይ ስንገባ ቀለም እንዴት ይቆጠራል የሚለውን በምናይበት ሰዓት በደንብ ማብራራላችሁ ይሆናል። ግን እዚህ ላይ ሙያዊ ቃል ላይ እስከመጣ ድረስ ቀለም በግጥም ውስጥ ጠብቆ ወይም ተረግጦ የሚነበብ ወይም የተነበበ ፊደል ነው። ረገጥ አድርገን የምናነበው ፊደል ምን ይባላል? ቀለም ተብሎ ይጠራል ማለት ነው። ቀለም ተብሎ ይጠራል። ፊደል ወይም ሆሄው ማለት ነው። ሆሄው ቀለም ተብሎ ይጠራል። እሺ፣ እስካሁን ድረስ ስለነበራችሁ በጣም ነው የማመሰግነው። ላይክ የምትለዋን በተን በመጫን ቪዲዮን ከወደዳችሁት ለሌላው እንዲጋራ ደግሞ ሼር እንድታደርጉ ጋበዝኳችሁ። ሳብስክራይብ ያላደረጋችሁ ካላችሁም ሳብስክራይብ አድርጉኝ፣ ፈልጌው ነው። እሺ፣ ቀጣይ የምናየው ምንድን ነው? 4ኛ ላይ የግጥም የቀለም አቆጣጠር ህጎችን ይሆናል ማለት ነው። ቀለም እንዴት ይቆጠራል? ስለ ቀለም ስናወራ ረገጥ ተደርጎ የሚነበብ ሆሄ ነው ተባብለናል። ስለዚህ እነዚህ ቀለም ናቸው ብለን የምንቆጥራቸው እንዴት ነው የሚለውን ስናይ ሳዲስ ፊደላቶች እንደ ቀለም አይቆጠሩም። የመጀመሪያው ህግ ነው። ያ ማለት ሁሉንም ሳዲስ ያልሆኑ ፊደላትን መቁጠር ያስፈልጋል ማለት ነው። ሁሉም ሳዲስ ያልሆኑ ፊደላቶች ይቆጠራሉ ማለታችን። ሁለተኛው ሳዲስ ፊደላት በምን አይነት ምክንያት ይቆጠራሉ የሚለውን የምናይበት ይሆናል። ሳዲስ ፊደላቶችን ደግሞ ወደ መቁጠር እንገባለን። ምክንያቱ ስለምንድን የምንቆጥረው በኋላ እናያለን። ግን ከጎደለብን ያንን ለማስተካከል ሳዲስ ፊደላቶችን እናስገባለን። ሳዲስ ፊደላቶች በእነዚህ በሶስት ምክንያቶች ምን ይደረጋሉ? እንደ ቀለም ይቆጠራሉ። አንደኛ፣ ሳዲስ ፊደል ከቃሉ መጀመሪያ ላይ ከመጣ እንደ ቀለም መቆጠር አለበት፣ ግዴታው ነው። ከቃሉ መነሻ ላይ ከመጣ። ሁለተኛ፣ ሳዲስ ፊደላት ተከታትለው ከመጡ 2 እና ከዛ በላይ። 3 ከሆኑ አንዱን መውሰድ ነው። 2 ከሆኑም አንዱን መውሰድ ነው። 4 ከሆኑ ግን 2 እንወስዳለን።
ተከታትለው ከመጡት ውስጥ ሁለቱን እንወስዳለን ማለት ነው። ሁለቱን እንወስዳለን። ሶስተኛ ቀለም ስንቆጥር ከጎደለ ቀለማችን አንደኛው ሀረግ ላይ 5 ሆኖ ሌላኛው ፊደል ሀረግ ላይ 6 ከሆነ 5 የሆነበት ላይ ሳዲስ ፊደል ካለ ያንን ሳዲስ ፊደል እንደምን እንወስደዋለን ማለት ነው? እንደ ቀለም ወሰድ ነው ማለት ምን እያልን ነው ማለት ነው? ረገጥ አድርገን ነው እያነበብን ያለ ነው። ያቺ ፊደል ስትነበብ እንድትሰማ አድርገን ነው የምናነበው ማለት ነው። መነሻ ላይም ሲመጣ እንዲሰማ አድርገን ስለምናነበው ነው። ዘለነው እናልፈውም አይደለ? በሌላው መሃል ላይ በሚመጡበት ሰዓት ምን ይሆናሉ? የመደመጥ እድላቸው የመረገጥ እድላቸው ዝቅተኛ ስለሚሆን ነው። ይበልጥ የማን ነው የሚሰማው? እነዛ ሳዲስ ያልሆኑ ፊደላቶች ናቸው። ገዢነታቸውም ከፍ ስለሚል ማለት ነው፣ ጎልቶ ስለሚታይ። ግልጽ ነው። በጣም ጥሩ። ቀለም ለምንድን ነው የምንቆጥረው? ምንድን ነው የሚጠቅመው? ቀለም መቁጠሩ ለምን ይጠቅማል? አንደኛ የሀረጋቱን ምጣኔ ለማወቅ ነው። የሀረጋቱን ምጣኔ ማለት አንደኛው ስንኝ ስንት ሀረግ ነው ያለው? ሁለተኛው ስንኝ ስንት ሀረግ ነው? በሀረግ ምጣኔስ ትክክል ነው ወይ? ዜማውን ለማምጣት እንዴት ነው ማንበብ ያለብኝ የሚለውን ለማወቅ ነው። ሁለተኛ የግጥሙን አይነት ለመለየት ነው። ስለዚህ የሀረጉን በየሀረጉ ስንት 4 በ4 ነው ያለው የግጥሙ አይነት። ስለዚህ ይሄ ነው። 6 በ6 ነው ያለው የግጥሙ አይነት ይሄ ነው። 5 በ5 ነው ያለው የግጥሙ አይነት ይሄ ነው የሚለውን ድምዳሜ ላይ ለመድረስ ምን ያስፈልጋል? ግጥም ቀለሙን መቁጠር ያስፈልጋል ማለት ነው። ሌላው ጠብቆ የሚነበቡት ሆሄያትን ለማወቅ ነው። ሳዲስ ፊደላቶች ጠብቆ ካልተነበቡ ተረግጦ የማይነበቡ ከሆነ እንደ ቀለም አይወሰዱም አይደል? ስለዚህ ሳዲስ ፊደል ሆነው ጠብቆ የሚነበበው የትኛው ነው የሚለውን ለማወቅ ስንሻ ቀለም እንቆጥራለን ማለት ነው። በጣም ቆንጆ። እስኪ